ዳሜ መግቢያ ማውጫም የለሽም። አርፈሽ ተቀመጭ ብቻ እንዳትበላይ እንጂ እኔማ እንዴ ወዘወዛለሁ እንጂ የኔ ታዲያ እንትን ነው እንዴ። እና ደስ ብሏል። ቀጣዩ ደግሞ የክርስቲያን ጾም ላይ ክርስቲያኖች ስላሉ እንግዲህ ለሰርጉ ብዙም የማይመች ሁኔታ አለና እሱ ጾሙ ደግሞ ከተፈታ በኋላ ያበደ ሰርግ ደግሞ ሀገራችን ፍቅሮቼ፣ ማሮቼ፣ ውዶቼ ሰላማችሁ ብዝት ይበልባላችሁ ቦታ ፈጣሪ ይጠብቃችሁ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ አለው። እንግዲህ ዛሬ ሰበር ዜና፣ በጣም ደስ የሚል ዜና ጋር ነው የመጣሁት። በእውነት ቪዲዮ ለመስራት በጣም ጓጉቻለሁና ደስ ብሎኝ ማለት ነው። ደስታ መግለጽ ነው እና ሩታና አብርሽ ጠላት የተባለው ሁሉ አከሽፎ ሰርጉ ዱባይ እንግዲህ ኧረ በስመ አብ ያምራል። እንግዲህ ያሳካላችሁ። በጣም ደስ ይለኛል። እንግዲህ በዚህ ማለቂያ መጨረሻ ወር 30 ላይ ሰርጉ ወደ ዱባይ የቀለበት ስነስርዓት ይደረጋል ተብሏል። እንግዲህ መልእክቱ የነሱም አስተላልፉ። እኔም ማዳሜን ትኬት ቁረጪ ልላት ነው። ምን ትላላችሁ? በቃ እንግዲህ ምንም ማድረግ አልችልም። ማዳሜ ትኬቱን ቁረጪ ነው። ለምን ደስ ብሎኛል። ስንት የሚቀኛ ሸረኛ ሽንቱን አሸንፎ ነው። ስንቱን አሸነፉ። በእሷ በኩል የሚገባ በእሱ በኩል የሚገባ እነሱም ለማለያየት ያልተደረገ ጥረት የለም። ያልተደረገ ይሄን ይቀጥላል ብሎ ያሰበ ሰው የለም ማለት ነው። ጠላት ሁሉን አከሽፎ እንግዲህ ሰርጉ ወደ ዱባይ እንግዲህ ሰሞኑ እንግዲህ የሚለቀቁ ቪዲዮ ላይ እሷም ካናዳ ማለት አበዛች በጣም። ከዛ በኋላ ወደ ጫካ ማሳየት እንግዲህ ጫካ ላይ ቆሞ መጥራት ጀመሩና ይሄ ነገር ወዴት እየሄደ ነው ብዬ ትንሽ አስቤ ነበርኩ። የጫካ ቲኬት ነው እንደ የቆረጠችው ወደ ካናዳ ፕሮሰስ ጀምራለሁ እያለች ብዬ ከራሴ ጋር እያወራሁ ነበርኩና ያ ሁሉ አልፎ የቀለበት ስነስርዓት ዱባይ በዚህ 30 ላይ የምትወዱት ሁላችሁም እንግዲህ ከአሜሪካ፣ ከአውስትራሊያ፣ ከካናዳ የተለያዩ ቦታ ላይ ያላችሁ እኛን የምትወዱና የምታካብሩ አማርኛ ጠፋብኝ በማለት እና እኛን ምንድን ነው የሚባለው? ቆላስብበት ትንሽ የምትከብሩ ነው። አዎ ሁላችሁም እንግዲህ ኑ እያሉ ጥሪያውን አስተላለፉ። እነሱ እንግዲህ ግብዣ አደረጉ። እናንተ ደግሞ ባላችሁ ቦታ ሁላችሁ እንዳትቀሩ። እኔ ማዳሜን ትኬት አስቆርጣለሁ። ቅውጥ ነው የምናደርገው ሰርጉን። እንግዲህ ያው የደቡብ ሰርግ እንግዲህ ያበደ ይመስለኛል። በጣም ደስ ይላል። ጌታን እንኳን ለዚህ ያበቃችሁ። እንግዲህ ያ ቀኑ በጉጉት ነገ ጀምሮ ይቆጠራል ቀኑ ማለት ነው። ዛሬ 18 በውጭ ያቆጣጠር፣ ነገ ወደ 19 ይገባል። እንግዲህ እያለ አየውም ይኸው ሜዳው ይኸው እያለን እንግዲህ ፈታዘና ብትን የምልበት ቀን ይሆናል ብዬ ተስፋ አደርጋለሁ። ደስ ብሎኛል። እስቲ የነሱ ደስታ እንግዲህ ከዚህ ሁሉ ፈተና ውስጥ እነሱ አልፎ እንግዲህ ሊያደርጉ ነው እና ይሄ በጣም ደስ የሚል ነገር ስለሆነ የራሳችሁ እንግዲህ ደስታ ሁላችሁ ባላችሁ ቦታ ምንድን ነው የሚባል ደስታ አካፍሉ እና የእናንተ የደስታ ቪዲዮ እየሰራችሁ ከዚህ ደግሞ እንግዲህ ከሳውዲ አረቢያ እንግዲህ ከኔ ጋር ደግሞ ወደዛ ጉዞ እንግዲህ ማየት የምትፈልጉ ልጆች ካላችሁ እንግዲህ ውስጥ መስመር ላይ አናግሩ። እንግዲህ ይሄ ሁሉ ለፍልፍ ማዳሜ መግቢያ ማውጫም የለሽም። አርፈሽ ተቀመጭ ብቻ እንዳትበላይ እንጂ እኔማ እንዴ ወዘወዛለሁ እንጂ የኔ ታዲያ እንትን ነው እንዴ። እና ደስ ብሏል። ቀጣዩ ደግሞ የክርስቲያን ጾም ላይ ክርስቲያኖች ስላሉ እንግዲህ ለሰርጉ ብዙም የማይመች ሁኔታ አለና እሱ ጾሙ ደግሞ ከተፈታ በኋላ ያበደ ሰርግ ደግሞ ሀገራችን ላይ ይቀወጣል ማለት ነው። በቃ ይቀወጣል። በኤርፕላን ይመስላል ሁኔታው፣ በመኪና ሳይሆን በኤርፕላን እንግዲህ በቃ እና እንደዛ እናደርጋለን። ደስ ይላል። እንግዲህ በእነሱ ዙሪያ ላይ ያላችሁ ጥሩም መጥፎም መልካም ሁሉ ነገር እየሰበካችሁ የነበራችሁ እንግዲህ ሁላችንን እናመሰግናለን። ከአሁኑ በኋላ የጥላቻ መንፈስ የተወጋ ይሁን በኢየሱስ ስም ይወጋ፣ ከነሱ መሀል ይውጣ። ለማጣላት የሚሞክር ሴጣን ካለ ይከሽፍ። መሀል ላይ የሚገብተው እነሱ እንዲያርጎ የሚያሽከረክር ሁሉ ራሱ ይሽከረክር። እንግዲህ ለዚህ ደረጃ ያበቃው ያው አባቱ ነው። ክብር ይገባል አባቱ። በጣም ደስ ይላል። እና እንግዲህ እናንተ ምን ነበረች? ቆይ የሆነ ነገር አስቤ ነበርኩና ጠፋብኝ። ምንድነው? አይኖ ነው ምንድን? ቆይ አይደለችም።
የሆነ ነገር ከዘችኛዋን እንግዲህ ወስደሽ አሁን በደቂቃ ውስጥ እንትን እያለሽ እና ሌላ ጊዜ አስታውሼ እነግርሻለሁ። ችግር የለውም እና ወደ ራስሽ ተመለሺ እና ያንቺ ደስታ ደስታችን ነው ለኛ። ያው አንቺ ስትደስቺ የአንቺ ቤተሰቦች ስትደሰቱ ለእኛም ደስታ ነው። እኛ የምንፈልገው እናንተ ቃጥታና ቃጥታ መንገድ ይዛችሁ እንድትመሩ ነው እኛ የምንፈልገው እንጂ ሌላ ነገር አይደለም። የእናንተ ደስታ ነው የምንፈልገው። ዋናው እናንተ በፍቅር ሆናችሁ ስትሰሩ ጊዜ ደስ ይላል። ግን መሀላችሁ ላይ አንዴ ወዲያ አንድ ግራ ወደ ቀኝ ምናምን ስትሉ ጊዜ ሌላ ምን ይማራል በማለት ነው። እናንተ ያው ከፍተኛ እንትን ላይ ናችሁ ያላችሁ፣ ብዙ ተከታይ ያላችሁ። ግን ሆኖ የማየው ነገር እናንተ ላይ ስመጣ ጊዜ አንወድም። እኛ እውነቱን እንነጋገራለን። ስለዚህ ደስ ይላል። ለዛ ያብቃችሁ። ከዛም አልፎ ተርፎ ደግሞ ወልዳችሁ የምትስሙበት ጊዜ ያምጣችሁ ለእናንተ እላለሁ። እና እንግዲህ እዚህ ነው እንግዲህ ነገሩ ነው። እና ጓደኞቼ እንዴት ነው ጾሙ? እንዴት ያዘ? ክርስቲያን ወገኖቼ፣ ሙስሊም ወገኖቼ ጾሙ እናንተ ጋር እንዴት ነው? እንግዲህ ረመዳን እንግዲህ ሊያልቅ ነው። 10 ምናምን የሚሉ ቀናቶች እንትን አድርጎ እኔ ጋርም ያው ሰሞኑ ላለ ጾሙ ከገባው ወዲህ ጀምሮ እግሬ ላይ እንግዲህ ውሃ ሞልቶ ነበረ። ያው ምንም አይደለም። አሁን ደግሞ ጥንካሬ ስሜት እየተሰማኝ ነው። እንደ መጀመሪያው አይደለም። መጀመሪያ ስንጀምር ትንሽ እንዲህ ነው የሚያደርገው። አሁን ግን ጾሙም ሊፈታ ስለሆነ በቃ ፈታ ማለት ጀምረናል። ወገባችን ያው ጠበቅ ባደረገን ቦታ ነው ያለው። ምንም አይሉም። ስራ በጣም የሚበዛ ቤት ያላችሁ ልጆች አይዟችሁ፣ ጨራሳችሁ። ትንሽ ጊዜ ነው ያለው። ይሄ ምንም አይደለም። በርታ በሉ። በእርግጥ ስራና ጾም አንድ ላይ ስንገናኝ ይከብዳል፣ አውቃለሁ፣ ይከብዳል። እናንተ ረስቼ አይኖ ልል ነበረ። እንደዛ ይላችኋለሁ። በርቱ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እንደው ወዳችሁና ፈቅራችሁ ሰብስክራይብ የምታደርጉ ላይክ የምታደርጉ የምታበረታቱ እጅግ አድርጌ አመሰግናለሁ። እንግዲህ እኔም ሂልሜ ትልቅ ቦታ ደርሳለሁ ማለት አለብኝ። ያው የአሁኑ ትንሽ የተመታ ነገር ቢሆንም ተስፋ አለኝ። ከዛ በኋላ እኔም የሆነ ሰዓት ላይ አለ ያው ታውቃላችሁ፣ እዛ ደርሳለሁ ብዬ ተስፋ አደርጋለሁ። ገና አዲስ ጀማሪ ልጆች ካላችሁም ደግሞ ጠንክራችሁ ስሩ። ጠንክራችሁ ባላችሁ ቦታ አብዛኛው ጊዜ ዩቱብ ከፍታችሁ ትተዋላችሁ። መሀል ላይ ብዙ ልጆች አሉ። አሁን እኔ ኮመንት ለእኔ የሰጣ ሰው ኮመንት ገብቼ ያለው ግን ባዶ ፌጁ ባዶ ነው እና ብሰሩ ይጠቅማል በማለት ነው እንግዲህ በዚህ ጠንክሬ ልሰራ። ያው ፎፎ ላይ በጣም ይከፍላል ስል ፎፎ ላይ ነው እንትን ያልኩት። በጣም እየሰራው የነበርኩ እሱ ነው እና እሱ ደግሞ ወደ 666 ተቀየረ እኮ ነው ነገሩ። እንደዛ ነው ስል ጊዜ እሱን ደግሞ አቁሜ ትቼ የጌታ ሰው ነኝ ብዬ እንግዲህ እዚህ እየሰራውና አበራተቱ። ወዳችኋለሁ። እንግዲህ መልካም ቆይታ ይሁንላችሁ። ቀጣዩ ዜና ይዤ እስከሚመጣ ድረስ ከእናንተ ጋር ሰላም፣ ፍቅር፣ አንድነት ይብዛላችሁ። ያማረ ጊዜ ይሁንላችሁ።